አንተም ግብረ አበሮችም ስትንጫጩ ውላችሁ ብታድሩ ብትገለብጡኝ ብትዘቀዝቁኝ ብትበለቅጡኝ ምን ብትሉኝ ምንም ብታደርጉኝ ከዓላማዬ እንዲች አስመልሱኝም። ጆከር እኔ አንተን አልፋታህም 24 ሰዓት ሳይሞላ አስወጥቼሃለሁ ከሀገር ላንከራትትህ ስለምፈልግ መንከራተት ስለሚያስፈልግ በልጆች ሬሳ በስፔሻል ኒዶች የቀለድክ በእናቶች የቀለድክ በሴቶች ያላገጥክ እኔ ሴቱ አጫወትብሃለሁ። ይኸውልህ አይዲ ነምበርህ እያለኝ ጸጥ ያልኩህ እንዲዳሾርህ ስለምፈልግ ነው። አመጣጡንም አመላለሱንም ስለማውቀው። ይኸውልህ ጓደኞችህ ምን ያህል እንደሚንቁህ ልንገርህ። አሁን እኔ የሰራሁትን ያወጣሁትን ቲክቶክ አይዲህን እንደዛ ሰርተው ሰጡህ። ሲያጃጅሉህ እኮ ነው ሲያጃጅሉህ። አሁንም ጋለሞታዎችህንም አፋቸውን አዘግተህ አንተም ተከብረህ እዛው አቧራህን ትቅማለህ። በተንቀሳቀስኩ ቁጥር እንቀሳቀሳለሁ። ይሄን ነው እንቀሳቀሳለሁ፣ አልለቅህም። አይ ካልክ አሁንም ወላሂ አልለቅህም ጆከር። አንተ ስፔሻል ኒድ የሆኑ ልጆችን ትርጉሞቹን ከፈለክ ደግሞ እልክልሃለሁ። እሺ የተተረጎመው አንተ በአንተ ቤት ስማርት መሆንህ ነው። እኔ አላደረኩም ልትል ነው። ራስ ካሜራው እንትኑን ክፈተው፣ ቪዲዮውን ክፈተው፣ ራስ ፎቶውን ከፍ አድርገው። ዋላ በምላስህ ኦርደር ስትሰጥ የነበርከው አንተ ነህ። ኦኬ እኔን ጥንባታ ማልከኝ፣ እኔን እችን ጋለሞታ፣ እች ባለጌ፣ እች እንደዚህ አንዱም አይደለሁም እኔ። ሁሉንም ነገር ያልከኝን ግን አንተ ነህ። ፈሪ ነህ። ሽንታም አሁንም ጨፍር። እኔ እንዳየኸው በ2 ቀን በ3 ቀን አንድ ቃል እዚህ ጋር ጣል ባረግልህ ነው። ምናልባትም ለማከብራቸው ጓደኞቼ ስል ጭራሽ ላላነሳህም እችላለሁ። ነገር ግን በተግባር እያሳየው እየመጣው እዚህ ጋር አረጋግጣለሁ። በቲክቶክ ወላ በፌስቡክ ወላ በዩቲዩብ የሚያውቁህ ይመሰክሩልኛል። ፖስት ያደረካቸውን ነገሮች ሁሉ ሀይድ ያስደረኩ ጀግና ሴት ነኝ። ትልልቆቹ ብለውኝ ትንንሾቹ አውርደውኝ ትልልቆቹ አውጥተውኝ ወላ ከእንግዲህ በኋላ ሴት አልሰድብም፣ ሴት አልናገርም። እኔ መሌ እኔ መሽ በሙሉ ፕሮፋይል እንትንህን ሀይድ አረከው። የሰራሃቸውን ቪዲዮዎች የተተከተክባቸውን ያወራሃቸውን ሀይድ አረጋቸው። ማን አስደረገህ? ሙኒት አስደረገች። ሽፍት ማን ነው ጀግና? ማን ነው ንግግሩን በተግባር የሚያውለው? እኔ ወይስ አንተ? ሂድ ቤትህን ክፈት፣ ደግሞ ዝፈን አቧራህን እየቀምክ። አየህ ልጇ ብለህ አመጣህ። አሳድገው። አዛኙ ብሔርተኛው አሳድገው። እንደው የሆነ ለየት ያለ ለወጥ ያለ ነገር እንኳን አታደርግም? ከዚህ በፊት ሀቢባ ላይ ያረከው ሴም ቲንግ ስለምታደርግ ምን አይነት ቆሻሻ ወንድ እንደሆንክና አንድ አይነት ነገሮችን እንደምትጠቀማየ ከዚህ በፊት ሀቢባም ጋር ምንድነው የዛሬ 11 ዓመት ጥላ የመጣችው ልጅ ምናምን ብለህ አባትና ልጅ ፎቶ ለጥፈ ነበር። ይገባሃል? አንድ አይነት ነገር ነው የምትሰራቸው ድራማዎች፣ የመሀይም ጨዋታ። አንተን የሚከተሉ ደደቦች ናቸው፣ መሀይሞች ናቸው። ስለዚህ ያምኑሃል። የጻፍከው ሁሉ የተነፈስከው ሁሉ እውነት ይመስላቸዋል። ኖ ሶሪ፣ መስሏቸው አይደለም፣ ነው ግዴታ አለባቸው። አለበለዚያ በዛ በግም ምላስህ ይቆላሉ። ማንም ወንዱም ሴቱም የሚያሸረጉድልህ ምላስህን ሽሽት ነው። ማንም ቢሆን እኔ በ10 ጣቴ ይፈርምልሃለሁ። አንድ ከልቡ የሚወድህ ወዳጅ የለህም። ማንም የለህም። ይሄ ደግሞ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ
ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። አንተ ስታጠቃቸው ከነበሩት ሴቶች አንድ የሌላ ዜግነት አይሚን ዘር ጥራልኝ። ማንም አማራን ነው የበደልከው። የአማራ ሴቶችን ነው የረገጥከው። የአማራ ሴቶችን ነው ያዋረድከው። ልጆቻቸውን የዘቀዘቅከው፣ ሬሳቸውን እንዲላርግ እንዲልበል እንዲልሁን ስትል የነበርከው እያንዳንዱ አማራን ነው። አንተ ለአንተ ጀግና ጠፍቶ አይደለም፣ ሁሉም ያዋርደኛል ብሎ ነው። አዋርደኝ፣ ክብሬን ደግሞ እየሰራው አሳያለሁ። እኔ ለጥፍ የፈለከውን ሌባ ነኝ፣ እሰይ ሌባ ነኝ። ደግ አረኩኝ። አሰፋው አጠበብኩ፣ ምን አልኩ? ደግ አረኩ። አንተ ብትችል ምንህን እንደምታሰፋ ነው ያውቃለሁ። ብትችልና ብታውቅበት ምንህን እንደምታሰፋ ሁሉ አውቃለሁ። አይገርምም? አልባልግም እኔ በንግግር ለእንዳንተ አይነት ስል ወጥቼም እዚህ ጋር አልቀበጣጠርም። በተግባር ግን እያንዳንዱን ነገር እያረኩኝ አሳያለሁ። ገባሃል? ከዛ በተረፈ ሌሎች አጨብጫቢዎችና አሸርጓጆች እኔ ጓደኞቼ አንድም ቀን ወይም ደግሞ ሌላ ኃይል አንተ እንደምትለው ባለስልጣን ምናምን በህይወቴ ባለስልጣን አላቅም። ኤምባሲም ግዴታ ሆኖ ስጠራ እንጂ የሚሄደው አንድም ጊዜ ለምንም ጉዳይ ስፔሻሊ እንዳንተ አይነት ሰው ያውቁሃል ለመሆኑ እዛ ከዛ ወሬ እያመጡ የሚያቀብሉ እነሱ ምላስህን እኮ ፈርተው ነው። እኔ አውቃለሁ። ደጅ ራሳቸውን አድርገው ኮንፊደንስ እንዳለው ሰው እንደተማረው ሰው እያወሩ በቤታቸው የሚያለቅሱትን አውቃቸዋለሁ። እነሱ ገና ከሀገር ወጥተው ነው ስለኛ ማውራት የሚፈልጉት። እኔ እዚህ ሆኜ አወራለሁ ያለምንም ኮንፊደንስ የሚያለቅሱትን እዚህ ጋር። እኔ እኮ ሚዲያ ላይ ምንድን ነው ያለው? ለእነሱ የሚሰጠው ለእኔ የማይሰጠው ነገር ምንድን ነው? ምን አግኝተው ነው? የምትሰጧቸው ነገር አለ እንዴ? በጉን እዚህ ጋር መጥተው ሲጠግሯችሁ፣ እዚህ ጋር መጥተው ሲቀደዱ የምትሰጧቸው ነገር አለ? የውሸት የሌለ ደም ስታለቅሱ ላ ከዛ በኋላ መታዝጋ ከየት ነው የሚመጣው? እኔ እንጃ ብቻ ማለሽ አልሙሂም ጀግና ነኝ። ጀግና እና ተተርተር ራሴ ትኬት ቆርጬ ከዚህ በፊት እንዲህ ብዬ ብለህ አውራ ይሰሙሃል። አታስገድደኝ። ኤግዚትህን አምጥቼ እዚህ ጋር እንዳሳይልህ አታድርገኝ። እንዳልኩት ሌሎች ተባባሪዎች ብር የምታገላብጡ ስሜን ደግማችሁ እያነሳችሁ ጸጥ ብያለሁ። የአማራ ቆዳ ይላጥ አይደለም ንብረቱ ቤቱ ቆዳው ይሞሽለቅ ያላችሁት ሞባይሌ ሪከርድ ያለው አለ እዚህ ጋር። ሞባይሌ በራሱ ሪከርድ ያደረገው ነገ ህግ ፊት ልከፍተው የምችለው ፕላናችሁን ያወራችሁበት እዚህ ጋር አለና ተጠንቀቁ። ስሜን አታንሱ። እዛው ብራችሁን አገላብጡ። ኦኬ። ከነ ኮሎኔል የሚመጣላችሁን ብር ከነንትና የሚሄድ ከነባሻ ከነማሻ የምትሉትን እዛው ተገለባበጡ። እስካልነካችሁኝ ድረስ አይመለከተኝም። ይሄ ግን የመጀመሪያም የመጨረሻም ማስጠንቀቂያ ነው። ሂዱና የጉድጓድ ውሃ አሰሩ እንዳላችሁት። ኦኬ፣ ሂዱና የታገቱ ሰዎችን አስለቅቁ። ሂዱና የምታረጉትን አርጉ። አትንኩኝ። የነካችሁኝለት ደግሞ የእናንተም ሰነድ እዚች ጋር ትፈርጣለች። ለህግ ነው የምሰጠው ሲጀመር ለህግ